ሰላም አለይኩም ወራህመቱላሂ ወበረካቱሁ ተመልካቾቼ እንኳን ለታላቁ ወር ለሸህሩ ረመዳን በሰላም አደረሰን። ዛሬ ደግሞ ቆንጆ የሆነች የጨረቃና የኮከብ ዳቦ ጣፋጭ የሆነች ይዤ መጥቻለሁ። አብረን እንስራ። ስራውን ስጀምር እንግዲህ ጎርጎድ ባለ ሰሃን ላይ ለብ ያለ ውሃ ከቅዝቃዜ ወጣ አንድ የውሃ ብርጭቆ ከፍ ያለ ነው ያደረኩት። ሁለት የሾርባ ማንኪያ የዱቄት ወተት፣ አንድ የሾርባ ማንኪያ እርሾ እንዲሁም ደግሞ ጨውና 3 የሾርባ ማንኪያ ደግሞ ዘይት አድርጌያለሁኝ። እሱን እንዲህ በደንብ ካዋሃድኩት በኋላ ሁለት እንቁላል ነው የተጠቀምኩት። አንዱን እንቁላል አስኳሉን አስቀምጠዋለሁ ከላይ ስለምቀባው እንዲህ አስቀምጬ እነዚህን ደግሞ የበለጠ በደንብ አዋህጀዋለሁኝ። ከዛም ዱቄት ነው የጨመርኩት። ዱቄት እንግዲህ የጨመርኩት አጠቃላይ 5 ኩባያ ነው የጨመርኩት። ከዛ ትንሽ ቫኒላና ትንሽ ቤኪንግ ፓውደር ጨምሬበታለሁኝ። በቡና ማንኪያ የሚያህል ነው የጨመርኩት። እንግዲህ እንደምትመለከቱት ዱቄት ሲያንሰኝ እየጨመርኩ ነው ያቦካሁት፣ ግን አጠቃላይ 5 ኩባያ ነው የተጠቀምኩት። እንግዲህ ዱቄቱን የተወሰነ ካዋሃድኩት በኋላ በማንኪያ የገበታ ቂቤ ወይም ደግሞ የአትክልት ቂቤ መጠቀም ትችላላችሁ። ከፍሪጅ ወጥቶ ቅዝቃዜውን በደንብ የለቀቀ ጨምራችሁ በደንብ እንደዚህ ታሹታላችሁ። ከዛም ትንሽ ዘይት ከላይ ደግሞ ቀባ አድርጌ በላስኬት ሸፍኜ ቢያንስ ለ40 ደቂቃ ያህል እንደ አካባቢያችሁ ሙቀት ታስቀምጡታላችሁ። ከ40 ደቂቃ በኋላ ፓትራ የምሰራበት መጋገሪያዬንና ሳህኑን ትንሽ ዳሩን ዘይት ቀብቼ በዚህ መልኩ አስቀምጬ ነው የደረደርኩት። ከዛም ቀስ ብለን እንደዚህ እናወጣዋለን። ውስጡ እንግዲህ ቸኮሌት፣ የተለያዩ ጁብናዎች መጨመር ትችላላችሁ። ተምርም አድርገን መስራት እንችላለን። ኮከቧንና ጨረቃዋን እንግዲህ በዚህ መልኩ አስተካክየዋለሁኝ። ከላይ እንቁላልና ወተት ትንሽ አቼቶ አድርጌ ቀብቼዋለሁኝ። ሰሊጥ ከላይ ደግሞ ለመነስነስ ሰሊጥ እንዲሁም ደግሞ ጥቁር አዝሙድ የፈለጋችሁን እንደ ምርጫችሁ ማድረግ ትችላላችሁ። እንግዲህ በዚህ መልኩ በስሎ ወጥቷል። ይህን ይመስላል የዛሬ ስራዬ። ቀላልና ፈጣን ነው። ሞክሩት። ለዋዜማ ለረመዳን ዋዜማ ደስ ይላል። ሞክሩት እላለሁኝ። በሌላ ስራ በሰፊው እስክንገናኝ ድረስ አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ እያመሰገንኳችሁ በቀጣይ ስራ እስክንገናኝ ሰላም ሁኑልኝ።